የዘመቱበትና ታሪክ የሰሩበት ነው። 40 ዓመታት በኋላም ጣሊያን ቂሙን ቆጥሮ ሲመለስ በአርበኝነት የተጋደሉበት ነው። ይህ ጋሻና ጎራዴ የኢትዮጵያ ሉዓላዊነትና የትውልዱን ነፃነት ያስጠበቁበት የአደራ ቅርስ ነው። ልክ ነው አባቴ። ነጮቹ ይህንን ምልክት ሲያስተውሉ ኢትዮጵያ የጀግኖች ሀገር በማለት ሲያወድሱ ውጪ በነበርኩበት ጊዜ ያረጋገጥኩት ሀቅ ነው። አዎ ልጄ፣ ይህ ጀግንነት ሀገርንና ትውልድን እንዳስከበረ እንዲቀጥል ከባድ አደራ አለብኝ። ወንድ ልጆ ልጄ፣ ይህን ለማውረስ 7 ሚስቶችን እያገባው መፍታቴን አትርሳ። አደራ ጥብቅ፣ ሰማይ ሩቅ ነው ልጄ። ልክ ነህ አባቴ ባደራ ያወረሰኝን ቅርስ እኔም ለአንተ ባደራ አወርሰሃለሁ። አንተም ዛሬ ነገ ሳትል ወንድ ልጅ ወልደህ ባደራ አውርሰው። ልብ በል፣ ይህ አደራዊ ርክክብ በቸልታ እንዳይቋረጥ አደራ ልጄ። በልንከስ ይህ ቁስ ነው። ነገር ግን መልእክቱ አንድነት፣ ነፃነትና ፍቅር ነው። ይህ ደግሞ በዚህ ምድር ላይ ሰው የመሆን ትርጉም ነው። ሰው ፍቅር፣ አንድነትና ነፃነት ሲያጣ አውሬ ይሆናል። አውሬ ደግሞ ይነጣጠቃል፣ እርስ በርሱ ይፋጃል። ለዚህ ነው አባቶቻችን ሕይወታቸውን ሰውተው ያለፉት። አደራይ ስለተቀበልክ እግዚአብሔር ይባርክ።